አንድን መኪና ለማስዋብ ብቻ ከ5 ሚሊዮን ብር በላይ የሚጠይቀው ድርጅት እንዴት ተመሰረተ? በ80ዎቹ መጀመሪያ መርሴዲስ W123ን በማደስ የጀመረው ተማሪ ዛሬ ፌራሪን ፍርድ ቤት የሚያስቆም ግዙፍ ተቋም ሆኗል። የኩሩሽ ማንሶር አስገራሚ ጉዞ ይውላችሁ። በ80ዎቹ ኩሩሽ ለትምህርት ወደ እንግሊዝ ቢላክም ልቡ ያረፈው ግን በመጻሕፍት ላይ ሳይሆን በብሪታንያ የቅንጦት መኪኖች ላይ ነበር። መጀመሪያ የራሱን መርሴዲስ W123 በልዩ ሌዘርና በእንጨት መሪ አስውቦ በከፍተኛ ትርፍ ሸጠ። ይህ ስኬት በ1989 በጀርመን ማንሶር የተባለ ተቋም እንዲመሰርት አደረገው። ዓላማው ውድ መኪናዎችን ወስዶ በካርበን ፋይበርና በልዩ ዲዛይን ደንበኛው እንደሚፈልገው አቻ የሌላቸው ማድረግ ነበር። ብዙም ሳይቆይ እንደ ላምቦርጊኒና ማክላረን ያሉ ግዙፍ ኩባንያዎች ደንበኞቹ ሆኑ። ዛሬ አንድ ሙሉ የቦዲ ኪት ሥራ ብቻውን ያለ ቀለምና የሰው ኃይል ክፍያ እስከ $100,000 ያስከፍላል። በቅርቡ ደግሞ ለፌራሪ 488 የሠራው ዲዛይን ከፌራሪ የራሱ FXXK ሞዴል ጋር ይመሳሰላል ተብሎ እስከ ፍርድ ቤት የሚያደርስ ትልቅ ውዝግብ ውስጥ ከቶት ነበር። ከእንግሊዝ ተማሪነት ተነስቶ ዛሬ የቢሊዮነሮች ቁጥር 1 ምርጫ የሆነውን ግዙፍ ብራንድ የገነባው የኩሩሽ ማንሶር ጉዞ ይህንን ይመስላል። እናንተስ የማንሶር ዲዛይኖች ይበልጥ ያምራሉ ወይስ ከመጠን በላይ የተጋኑ ናቸው? አስተያየታችሁን በኮሜንት አጋሩኝ። ለተጨማሪ አስገራሚ የመኪና ታሪኮች ፎሎ ማድረጋችሁን እንዳትረሱ።